ይመስላል እንዴ? እኔ ኳላ ከመጣት ገባ ስላለኝ እንዳልቀስስ ብዬ። ኧረ እባክህ ያዘንግልኝ ይመስላል። ይልቁንስ ያዝረከረከው ልብስ ብታጸዳ ነበር። እኔ ማለት ስለምን መዝረከረክ ነው የምታወሪው? ናዲ ቸኩላለሁ። ስራ ረፍዶብኛል። ናዲ ብናትሽ ተይ። ይሄ ምንድን ነው? ምን? ኧረ ተው ነው ሰረተው። ግን ስንቴ ነግሬሃለሁ ነው እኔን ለማሳበር ነው። ለምንድን ነው አንቺ የምታብጂው? ድርጊት ነው። ምን አለበት አሁን የምታነሺው? አንተ ስጥፍጥፍ አድርገህ ብታስቀምጠው ምን አለበት? አንቺ ስጥፍጥፍ አድርገሽ ብታስቀምጪው ምን አለበት? ስንቴ አንስቼ ስንቴ አሳይቼ እንደዚህ አድርገህ አስቀምጥ ብያለሁ። አንቺ ደግሞ ነገር ማካብረቶች አለሽ። ምን አለበት ሁሌ ብታደርጊ? ሁሌኛ ብቻ ነን የምንኖረው እዚህ ቤት ውስጥ። ቆይ አንተ እንዴት ነው የምታስበው? ታዲያ ያለመደብኝን ከየት ላምጣው? እንዴ ልመደው። በሽ ረፍዶብኛል። በኋላ ስመጣ ምንም በኋላ ምናምን የሚባል ነገር የለም። እና ከአንቺ ጋር ስሟገዝ ስራ ልባረር እንዴ? ሙግት ውስጥ እኮ የከተትከኝ አንተ ነህ። ዛሬ አንቺ ልጅ በግራሽ ነው እንዴ ተነሳሽው? እሱን አልጠየከኝም፣ እኔም አልነገርኩህም። ድርጊትሽ ነው። አሁንስ አላበዛሽውም እንዴ? ተጨማለቅሽ። ዞር በይልኝ። መብት ነው፣ የፈለግከውን ማለት ትችላለህ። ምንድን ነው እየሆንሽ ያለሽው? ከመንገድ ዞር በይልኝ እንጂ ልሂድበት። ያበላሸውን ሳታስተካከል የትም መሄድ የለም። ነገርሽኝ እኮ ገባኝ። በኋላ አስተካከል። ይሄን ስንቴ እንዳልከኝ እንዳስታውስ የምትፈልግ አይመስለኝም። በቃ ይሄ መጨረሻ ነው። እሺ እኔም የመጨረሻ እንዲሆን እኮ ነው አስተካከል የምልህ። እሺ አስተካክላለሁ። አሁን ግን ረፍዶብኛል፣ ልሂድበት። እዚህም እኮ ይረፍዳል። በትዕግስት የምትታለፍበትን ጊዜ ጨርሰሃል። አይ አሁንስ አላበዛሽም እንዴ? በጣም ተጨማለቅሽ። ዞር በይ ልሂድበት። እንዴ የምን ብልግና ነው ይሄ? ብልግና ይገባሃል መሰለኝ። የማን ስም ለማን እየሰጠ እንደሆነ ይገባሃል መሰለኝ። አንቺ ናርዲ በላውን ግባና ያዝረከረከውን አስተካክለው ውጣ። ይሄን ለማድረግ ከኔ ጋር ለመነታረክ የፈጀብህን ጊዜ እንኳን አያክልም። አሃ እና ይሄን ካላስተካከልክ አትወጣም ነው? አዎ እሺ እንደውም ስራ ማሪልም ይሄንንም አላስተካክል። እኔ የሚመለከተኝ ማስተካከሉ ነው። በቃ አሁን አፍላፊ አያስፈልግም። ምን እንዳታመጣ ትዕግስቴን እያስጨረሽ። ኧረ እባክህ ያንተ ትዕግስት ብቻ ነው የሚያልቀው ያለማን። ስነ ስርዓት ብያለሁ። ስነ ስርዓትማ እንድታውቅ ነበር አስተካከል ያልኩህ። አልገባህም እንጂ ማን ለማን ነው ስነ ስርዓት የሚያስተምረው? ለመማር ዝግጁ ሁን እንጂ ከማንም መማር ይቻላል። ተናግረሽ ሞተሻል። ንቀህ ሞተሃል። ከዚህ ሁሉ አስተካክለህ አትወጣም? ልክ ነሽ። ከዚህ ሲሆን ይሄን አስተካክሎ መውጣት ይሻላል። አዎ ቆይ ስትሰራ እኮ ያምርባል። የሆነ ቆይ እኔም አግዛለሁ። እሷንም ኮሌቷ ጋር ያዛትና እንዴት እኮ እንደሚያምርበት ስትሰራ በደንብ እነዚህ ነው ጎበዝ እኮ ነው ስትሰራ። በላው ብቻህን? የዛሬውን ዮኒ ልጆቹ አራ ያደርጉታል። የዛሬዋና አርዲስ እሷማ መሪ ነች። አክሽ ራስ